ወጣት ቢያልቅ፣ ካህን ቢታረድ፣ ቤተክርስቲያን ቢቃጠል፣ ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ላረዳችሁ ሰዎች ግን ወዮላችሁ። ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቀጠልባቸዋል። መስቀል ካንገታቸው እየተበጠሰ መሳቂያ ይደረጋል። የሁሉ ተደረገ። ክርስቲያን ደም ስንት ሲፈስም የሚሞላ ሰው አይበቃም ወይ? ሞት አይቀርም። ለማሰብ ማስደሰት ነገር ቢሆንም ሞት አይቀርም። እማናውቀው መቼና እንዴት የሚለውን ያለን ዛሬ ብቻ። ዛሬ ዘርን ሽፋን አድርገው አክራሪ ሃይማኖተኞች ናቸው የገቡት አሸባሪዎች። ኦርቶዶክስ ተዋህዶን የማጥቃት ኦሮሞ ሆነው ኦርቶዶክስ በመሆናቸው ጥቃት ደረሰባቸው። ትግሬም ሆነው እንደኔ ሆነ ብቻ ኦርቶዶክስ ይሁን አሁን የዘር ጉዳይ አይደለም። ኦርቶዶክስ ተዋህዶን ከምድረ ኢትዮጵያ የማጥፋት ዘመቻ ይሄን አውቀህ ተዘጋጅተው ጨክኑ ክርስቲያኖች፣ ሃይማኖታችሁን ጠብቁ። ጽኑ በሃይማኖታችሁ፣ ክርስትናችሁን ጠብቁ። ታሪካችሁን ለልጆቻችሁ ንገሩ፣ አስተምሯቸው። ዛሬ ሃይማኖትን የሚበርዝ ሃይማኖትን የሚያጠፋ ታሪክን የሚያበላሽ ህዝብን የሚያለያይ ህዝብን የሚከፋፍል የሚያራርቅ እርስ በርስ የሚያጋድል በሽታ መጥቶብን መከራ ላይ ያለነው። መተሳሰብ ያስፈልጋል፣ መጽናት ያስፈልጋል። እግዚአብሔር ይታረቅ። አንገታችን ማዕተብ መስሏቸው ላይ ቀን እየመረጡ በደሙ ሲገዱ ከልካይም የላቸው ፈራሽ ወንበርተኛ ማነውም አይባል አይጠየቅም ዳኛ ሲያወሩት ቀላለሁ እንደ ጠቡ ብስራት ኦርቶዶክስ ቤቴ በደንብ ጉርፍ አጠቋል። የሰማይ አባት ሆይ ድረስልን ፈጥነ ከእሳት መሃል አውጣን ስለ ድንግል ማርያም ስለ እናትህ ብለህ አንገታችን ላይ ያሰሩ ማዕተብ አንገታችን ላይ ሰይፍ እስከሚመጣ ድረስ አንክድም ብለን እጃችን ላይ ማሰር እንችል ነበር። እጁ ተቆርጦ የሚሞት ሰው አለ? የለም አይደል? አንገቱ ተቆርጦ ነው የሚሞተው። ስለዚህ ማዕተብ የሚመጣ መከራ እንቀበላለን። ሞት አለ ሀብን ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገለናል። ዮዲት 40 ዘመን ስትዋጋ ኖረች። ዮዲት አለፈች። ቤተክርስቲያን ግን አለች። ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ። ቤተክርስቲያን ግን አለች። አየው ደርግ መጣ እንደዚሁ ቤተክርስቲያን ተዋጋት። ደርግ አለፈ። ቤተክርስቲያን ግን አለች። ኢህአዴግ መጣ ተዋጋት። ኢህአዴግ አለፈ። ቤተክርስቲያን ግን አለች። ብልጽግና መጣ ይዋጋታል። እሱ ያልፋል። ቤተክርስቲያን ተቃጥላለች። ወደዚህ ይለ እንዳይመስል አየው ያልፋል። እንዳንተዛዘብ አትሽወድመድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። ከሃዲ ከሆንክ ከሃዲ ነኝ ብለህ ወደ ራስን ግባ። አትልሰበረ ተሪሁላ ኦርቶዶክስ ሆነ ትፈራለህ፣ ትንቀጠቀጣለህ፣ ትሽመደምዳለህ። ለሆዳደር አትሁን። ሆድህን ሳይሆን አምላክህን አምልክ። የፈጠረህን አምልክ። ጊዜያዊ መንግስት ተከትለ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድለናል። ሞታለን። ይሄ በቃ ሀቁን ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገለናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ወጣት ቢያልቅ፣ ካህን ቢታረድ፣ ቤተክርስቲያን ቢቃጠል፣ ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ላረዳችሁ ሰዎች ግን ወዮላችሁ። እግዚአብሔር ዋጋ ይከፍላል። ሕፃናቱን ማርዳዋቸዋል። የሞቱት ሙተዋል። ያለውን በቁማቸው ነው የሞተው። ወጣቱም በማይረባ ስርዓተ ትምህርት ሀገር የለሽ ቤተክርስቲያን የለሽ ወገን የለሽ ፍቅር የለሽ ሆነ የሚያብድ የሚያደርገውን የማያውቅ ከሆነ ቤተ መቅደስ እየተቃጠለ ሰሞኑን እየሰማችሁ ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቀጠልባቸዋል። መስቀል ካንገታቸው እየተበጠሰ መሳቂያ ይደረጋል። የሁሉ ተደረገ። አያችሁ ትውልድን ከሀገር እንዳይሆን ማለት ነው። የሚያመልክበትን ቤተክርስቲያን ማቃጠል፣ ቀጥሎስ በስርዓተ ትምህርት ደግሞ ማበላሸት። የኛ ያልሆነ ትምህርት ያለን ይመስላል። የክርስቲያን ደግሞ ስንት ሲፈስም የሚመጣው አይበቃም።